ለደም ዝውውር እንዲሁም ደግሞ ለደም ግፊት እንዲሁም ደግሞ ኦሜጋ ስሪን የፊሽን ወይም ደግሞ የአሳን ጥቅም በዚህ በቺያ ሲድ አማካኝነት ማግኘት ስለሚቻል እንደዚህ በድንች ሰላጣ በሰላጣችሁ ውስጥ ሰላጣ በምታዘጋጁበት ጊዜ ተቆልቶ የተፈጨውን ቺያ ሲድ እንደዚህ 2 የሾርባ ማንኪያ በመነስነስ ይሄንን መመገብ ይቻላል። እንግዲህ እንደምታውቁት ቺያ ሲድ ለብዙ ጤና የሚጠቅመን በመሆኑ የምግባችን ላይ እያካተትን ብንወስደው በጣም የሚጠቅም ነገር ነውና ይጠቀሙት። ቺያ ሲድን አናቀውም ለምትሉ ብዙ ጥያቄ አለ። ቺያ ሲድ ተልባን የሚመስል የተልባ ዘርነት ያለው የሲድ አይነት ነው። በየማርኬቱ ያገኙታል፣ ይግዙ። በተረፈ ደግሞ በዛሬው ቀን በዩቲዩብ ቻናላችን ላይ ለሽንት ኢንፌክሽን እንዲሁም ደግሞ በአስም በሽታ ለተሰቃያችሁ ብዙዎች ከ25 ሰዎች በላይ የመሰከሩለትን የአስም መድኃኒት ወይም የአስም መከላከያውን በዩቲዩባችን ዛሬ አዲስ ቪዲዮ ተለቋል። እዛ ገብታችሁ ዩቲዩብ ላይ ይመልከቱ፣ ይጠቀማሉ። በዛም አስተያየታችሁን በሐሳባችሁን ጥያቄያችሁን በኮመንት ስር ጻፉልን። በተረፈ ቺያ ሲድ እዚህ ጋር እንደምታዩት ይሄንን የመሰለ የተልባ ዘር አይነት ነው። የተባረከ ጊዜ ይሁንልን።